በደቦ ሲያርዱን እንኳን አንነቃም። በመዋቅርና በስርዓት ሲያርዱን፣ ሲገሉን፣ ሲያፈናቅሉን፣ ትርክት ሲተርኩብን፣ ከመሃላችን ካህናትና ጳጳሳት መርጠው ሲሾሙብን፣ የሐዋርያትን ቀኖና በደብዳቤ ሲቀይሩብን፣ ገለው በቡልዶዘር ሲቀብሩን፣ እኛም በሚቀብሩ ዕለት ራት ደግሰው ሲጨፍሩ አይገባንም እንዴ? ፈርተን ብንድን ጥሩ ነው። ፍርሃት የተሰጠን እኮ እንድንድን ነው፣ እንድንሸሽ እኮ ነው። አውሬ የማንችለውን ነገር እንድንሸሽ ነው። ሲኦልንም እንድንፈራና እንዳው የእግዚአብሔር ፍቅር ውስጥ እስክንገባ ድረስ፣ ፍቅር እስኪገዛን ድረስ በመንፈሳዊ ህይወታችን ገና እንጭጭ ሳለን በመፍራት ነው የምንለማመደው። ፍጹም ፍቅር ውስጥ ስንገባ ሲኦልን አይደለም እንፈራው። ከክርስቶስ ጋር ለመዋሃድ ያለን ፍቅርና ግፊት ፍርሃታችንን አጥፍቶ ቀንና ሌሊት እሱን እያሰብን እንኖራለን። ኃጢአትን እንኳን አናውቃት። ፍርሃት ለፍቅር አድርሳን ትሰናበተናለች። ፍርሃት የሰጠን ለመዳን ነው። መፍራት አለብን እንደሚገባ። ግን እኛ አሁን ኢትዮጵያ ውስጥ ያለን ኦርቶዶክሶች የሚገድል ፍርሃት ነው የምንፈላው። የሚገድል ፍርሃት አለ፣ የሚያድን ፍርሃት አለ። የሚገድል ፍርሃት ነው የምንፈራው። 50 ዓመት ፍሉ እንደንበቃለን እንደ ሞት። ህዋትና ኦነግ ህገ መንግስት ጽፈው ገደሉ። ብልጽግና በደንብ በፖሊሲ ሰራዊት አደራጅቶ አረድ። አሁንም እንፈራለን አለ። ምንድን ነው እንፈራ? አንድንም እኮ በመፍራት እኮ አንድንም በመጋፈጥ ግን ፈሪ ስለሆነ አራጅ እንድናለን። አሁን በሚዲያ አልናገርም እንጂ ብዙ መሳሪያ አለ እጃችን ላይ አለ። እጃችን ላይ አስቡበት። ብዙ መሳሪያ አለ። አንድ ቀን ነው የሚበቃ። አስቡበት። ከተናገርኩ ጠላትም ስለሚያውቀው አስቡበት። አዲስ አበባ ብቻ መድኃኒት መስራት ይችላል። አዳማ ብቻ መድኃኒት መስራት ይችላል። አሰላ ብቻ መድኃኒት መስራት ይችላል። አስቡበት ምን እንደሆነ። ብቻ አንድ ነው። እሳ እንግባ። ኃይል እግዚአብሔር ሰራዊት የጌዲዮን አረ እንደሱ ብለን እንሂድ። እስቲ ማልቀስ አቁመን የሰማዕታትን ማረፍ በደስታ በክርስትና የሚሞት በዚህ ዘመን መኖሩ እያስደሰተን በስንፍናችንና በመለያየታችን ግን ትግራዋይ፣ ኦሮሞ፣ አማራ እያልን መደዘዛችንን ግን እያፈርንበት እንደ አሕዛብ በሁሉም ርኩሰት ውስጥ በዝሙቱ፣ በፍቺው፣ በመጠላላቱ፣ በዘረኝነቱ፣ በንፍገቱ መገኘታችን እያሳፈረን የገዳዮቻችን ተላላኪ መሆናችን እያሳፈረን የሐሰት መነኮሳት ልጆች መሆናችን እያሳፈረን እስቲ በክርስትናችን ደግሞ በቅድስቲቷ ክርስትናችን እየኮራን ሰማዕትነት ማንም ስለማይወስድብን በሱ እየኮራን ስለ መድኃኒታችን እናውራ። እስቲ እንዴት እንዳን? ምን እናድርግ? የእናንተ ነው። አሁን ክፍት ነው። ብዙ ለፈለፍኩ ይበቃኛል። ተቆጥቻለሁ ዛሬ።